የማደጊያው መንገድ። አንድ ባለሀብት ገበሬ በሚኖርበት ከተማ ውስጥ አንድ ትልቅ ፋብሪካ፣ ከከተማው ወጣ ብሎ ደግሞ አንድ እርሻ አለው። ይህ ባለሀብት አንድ ሰራተኛ ጥሩ ክፍያና የእድገት እድል ባለው በፋብሪካው ውስጥ ለመቅጠር ሲፈልግ ስራ ፈላጊውም በመጀመሪያ በእርሻው ከቀጠረው በኋላ ለፋብሪካው ብቁ መሆኑን የሚያይበት መንገድ አለው። በዚህ አሰራሩ መሰረት አንድ ሰው ቀጠረ። በመጀመሪያ የከብቶችም ማደሪያ በረት ቀለም እንዲቀባ ስራ ሰጠውና ወደ 3 ቀን ሊፈጅበት እንደሚችል ነገረው። ሰራተኛው ግን 1 ቀን ብቻ ነበር የፈጀበት። ያንን የተመለከተ ገበሬ በመገረም ሌላ ስራን አዘጋጀለት። ሁለተኛው የሰጠው ስራ በግቢው ውስጥ የተከመረ እንጨት የመፍረጥ ስራ ነበር። ይህ እንጨት ብዙ ስለሆነ 4 ቀናት እንደሚፈጅበት ነገረውና ሄደ። ቅጥረኛውም ገበሬው እስከሚገረም ድረስ በ1 ቀን ተኩል ፈልጦ ጨረሰው። ገበሬው አሁንም በመገረም ሌላ ስራ ሰጠው። ይህኛው ስራ ገበሬው አምርቶ ያከማቸውን መጠነ ትንሽ የድንች ምርት በ3 ከፋፍሎ ማስቀመጥ ነበረ። በመጀመሪያ ደረጃ ለዘር የሚሆኑ ድንቾች፣ በሁለተኛ ደረጃ ለከብቶች ምግብ የሚውሉ ድንቾች፣ ሶስተኛ ለሽያጭ የሚቀርቡ ድንቾች መለየት ነበረ። ይህ ስራ እጅግ በጣም ትንሽና ቀላል ስለነበረ ግማሽ ቀንም እንደማይፈጅበት ነገረውና ሄደ። በቀኑ መጨረሻ ላይ ገበሬው ከቀን ስምሪቱ ሲመለስ ይህ ሰራተኛ እንኳን ስራውን ሊጨርስ ቀርቶ ምንም እንዳልጀመረው ደረሰበት። ገበሬው ሰራተኛውን ምን ነው ስራውን ጨራሹንም አልጀመርከውም ብሎ ጠየቀው። ሰውየው እኔ ብዙ ስራ በትንሽ መስራት እችላለሁ እንጂ ማሰብ፣ መምረጥና መወሰን ያለበት አይነት ስራ አልችልም፣ ብዙም ችሎታም የለኝም አለው። ማሰብ፣ ማሰላሰልና መወሰን የህይወታችን ተቀዳሚው ተግባር ይሁን። ማደጋችን በዚያ አለና። ሻሎም።